ዘሩ ብቅ አላለም ብለህ ውሃ ማጠጣቱን አታቁም። አንዳንዴ ለፍተን ምንም ነገር ጠብ ሳይል ሲቀር ተስፋ መቁረጥ ከተፍ ማለቱ አይቀርም። የምንለፋው ለምንድን ነው ያሰኘናል። የምንጓዘው ጨለማ መቼ ነው የሚነጋው? የልፋቴንስ ዋጋ መቼ ነው የማገኘው እያላችሁ ከሆነ ምላሽ የምታገኙበትን አንድ ድንቅ ታሪክ እናካፍላችሁ። አንድ ነገር ሞክራችሁ ለማቋረጥ ስታስቡ ይህን ታሪክ መላልሳችሁ አስታውሱ። ታሪኩን እስከ መጨረሻው እንድትከታተሉ በአክብሮት ጠይቃለሁ። ታሪኩ የሚከተለው ነው። የቻይና ባምቡ ዛፍ አስተዳደጉ ከሌሎች ዛፎች በጣም ይለያል። ሌሎች ዛፎች ከተተከሉ ጀምሮ ማቆጥቆጥ ሲጀምሩ፣ ይህ የቻይና ባምቡ ዛፍ ግን በቀን ውሃ ቢጠጣም እስከ 5ኛው ዓመት ድረስ አፈሩን በርክሶ አይወጣም። ያለማቋረጥ ዕለት ተዕለት ውሃ መጠጣት አለበት። ነገር ግን ዓመት ሙሉ ምንም አይነት እድገት አያሳይም። በ5ኛው ዓመት ግን በ5 ሳምንታት ውስጥ በአንዴ 90 ፊት ወይም 27 ሜትር ያድጋል። ታዲያ ይህ ዛፍ በ5 ሳምንት ውስጥ ነው ያደገው ወይስ በ5 ዓመት? መልሱ በ5 ዓመት ነው። ጽናት የሌለው ሰው ግን ቶሎ ብቅ ለማይል ዘር 5 ዓመት ሙሉ ውሃ ማጠጣቱ አያዋጥለትም። እናም ዛፉን በእንጭጩ ይቀጨዋል። የእኛም ነገር እንዲህ ነው። ሀሳባችን ግቡን ባሰብነው ሰዓት ካልመታ፣ ዓላማችን ባቀድነው ቀን ካልተሳካ፣ ምኞታችን በዕለቱ እውን ካልሆነ የማይሳካ ይመስለናል። ለዚህ ነው ብዙዎቻችን ጉዞአችንን የምናቋርጠው። የእውነት ዓላማ በውስጥ ካለ ውሃ ማጠጣትህን እንዳትተው። ዛሬ ባይሳካ በጊዜው መሳካቱ አይቀርም። አንባቢ ባታገኝ መጽሐፍህን አትተው። የሚጎበኝህ ብታጣም መሳልህን አትተው። የሚሰማህ ብታጣም መዝፈንህን አታቋርጥ። አይዞህ የሚል ባታገኝም መማርህን አታቁም። ህልማችን ልክ እንደ ቻይናው ባምቡ ዛፍ ነው። ሳናቋርጥ ውሃ ካጠጣ ነው እና ትዕግስት ካለን ማቆጥቆጡ ብሎ ማደጉ አይቀርም። ለሁሉም ጊዜ አለው ይሌለ መጽሐፉ። በጊዜው የተከልነው ችግኝ ሰማይ ማከሉ አይቀርም። እስከዛ ግን ማድረግ የሚገባህን ከማድረግ አትቆጠብ። ነፍስ በቀን ውሃ አጠጣት። ክብደት መቀነስ ይሁን፣ አዲስ ቢዝነስ መጀመር ይሁን፣ ወይም ሌላ ህይወት ጉዞ፣ የአእምሮ ጽናት ያላቸው ሰዎች በአንድ ጀንበር ስኬት ማማ ላይ እንደሚደርስበት እንዳልሆነ የሚገባ ያውቃሉ። ከቀን የመትጋት ቀን የማሻሻል ቁርጠኝነት አላቸው። ስኬታማ የምትሆንባትን አንዷን ዓመት ለማግኘት 10 ዓመታትን ሊፈጅብህ ይችላል። ነገር ግን ተስፋ አትቁረጥ፣ ምክንያቱም ትላልቅ ነገሮች ጊዜ ይወስዳሉ። ስላዳመጣችሁኝ አመሰግናለሁ። ከተመቻችሁ ሼር፣ ኮፒ ሊንክ በማድረግ ተባበሩኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።